በጀርመን ሀገር የምትኖሩ የመቄዶንያ ድርጅት ኃላፊዎችና አባላቶች እንደምን ናችሁ? እንግዲህ እኛ በኢትዮጵያ ያለን ሰዎች አረጋውያኖችን ጨምሮ 1500 ደርሰዋል። እስከዛሬ ድረስ በጀርመን ሀገር ያላችሁ የመቄዶንያ አባላት እስከዛሬ በተለያየ ጊዜ የምታደርጉልን እርዳታ እየደረሰን ነው። የተለያዩ እቃዎች ዊልቸር፣ ኮሞድ፣ የሕክምና እቃዎች፣ ባዝሊን፣ ግላቭ፣ ወኪንግ ኤድ፣ አልባሳት፣ ጫማዎች፣ የተለያዩ ነገሮች በተለያየ ጊዜ ይደርሱናል። እነዚህ ደግሞ በጣም ለድርጅቱ በጣም እጅግ አስፈላጊ ናቸው። ምክንያቱም እንደምታውቁት የመቄዶንያ ተገልጋዮች በአብዛኛው አልጋ ቁራኛ የሰው ድጋፍ ያሉ ናቸውና እዚህ በጣም ጠቃሚ ለድርጅቱ ተገልጋዮች ጠቃሚ እቃዎች እያደረጋችሁልን ነው። መቼስ እግዚአብሔር ይስጥልን፣ ሁላችሁም እግዚአብሔር ይክፈላችሁ። በቀጣይም በመንገድ ላይ ያለ እቃ አለ። የዳቦ መጋገሪያ ማሽን፣ የሊጥ ማቡኪያ፣ ዋሽንግ ማሽን፣ ድራየር፣ ብርድ ልብሶች፣ የሕክምና እቃዎች፣ ሳሙናዎች፣ ቫዝሊን፣ የተለያዩ እቃዎች ወከርም ከዚህ ፊት የሚልኩ እቃዎች ጨምሮ በርካታ እቃዎች አሁን የገለጽኳቸው እቃዎችም መንገድ ላይ ነው ያሉት። እነዚህ ደግሞ እንግዲህ በጣም ድርጅቱ ማዕከሉን የሚያግዙ ናቸው። በተለይ በየቀኑ አሁን መቄዶንያ ውስጥ ከ200-300 ብር ልብስ በእጅ የሚታጠብ ነው። የልብስ ማጠቢያ ማሽን እንግዲህ ያንን ነገር በቃ የሚያስቀር ነው። ምክንያቱም እነዚህ ሰራተኞች ወደ ሌላ ስራ ላይ ይሰማራሉ ማለት ነው። የዳቦ ማሽኑም እንደዛው እስካሁን የምንጋገርበት ዳቦ ማሽን አልነበረንም። እንደ ቂጣ ነው፣ ብዙም ውስጡም አንዳንዴ እሳት አይበስልምና ይሄኛው ደግሞ የበለጠ ጥሩ የሆነ እንግዲህ እናንተ ጀርመን ሀገር ሆናችሁ የምትመገቡት አይነት ዳቦ ልንመገብ ነው ማለት ነው አረጋውያን። እና ይሄ ደግሞ በጣም ትልቅ ነገር ነው ለማዕከሉ። ስለዚህ እንግዲህ እግዚአብሔር ይስጥልን። እርዳታችሁን እንግዲህ አጠናክራችሁ ቀጥሉ። ሌሎችንም አባሎች ደግሞ እየጨመራችሁ ከኛ ደግሞ የሚጠበቅብንን ነገር ነው የሚጠይቁን፣ መላክ ያለባቸው ነገሮች እንልካለን። እነዚህ ያደረግን እንግዲህ ተገልጋዮችን፣ ተረጂዎችን ከጎዳና አንስተን ሰዎችንም እንረዳለን። እኛ ደግሞ ከነሱ የበለጠ እነሱ ምግብ፣ ልብስ፣ መጠለያ ነው የሚያገኙት። ባያገኙም ነገ ሁላችንም ዋችን ብዙ የሚገርም ነገር አይደለም። እኛ ግን የምናገኘው ጥቅም ከዛ ብዙ ነው። ምክንያቱም ዘላለማዊ ዋጋ አይን መጽሐፍ ቅዱስ ላይ እንደሚለው እግዚአብሔር ያዘጋጀው ዋጋ በአይን ያልታየ ጆሮ ያልሰማው በአእምሮ ሊታሰብ የሚችል አእምሮአችን ልናስበው ከምንችለው በላይ የሆነ ትልቅ ዋጋ ያለው ነገር ነው የምናገኘውና የዚህ እድል ተጠቃሚዎች ነው። በጣም ትልቅ ዋጋ ነው ያለውና የዚህ እድል መሳተፍ መረባረብ መቼስ ትልቅ ጊዜ መመረጥ ነው በእውነት። እና በዚህ ላይ መሳተፋችን ያው ከተጀሪዎቹ የበለጠ ተጠቃሚ እኛ ነን። ቅዱስ ዮሐንስ አፈወርቅም ይህንን ነገር ነው ያለው። ሁለት ጥቅም ነው። እነሱ ዓለማዊ ጥቅም ሲያገኙ እኛ ደግሞ መንፈሳዊ ዓለማዊ ስላለ ይሄ ነገር እንደ ቀላል ነገር የማየው ነገር አይደለም። እኔ ከምንም በላይ ትልቅ በጣም ነገር ስለሆነ ይህን ዓላማ እንግዲህ አጠንክራችሁ ቀጥሉበት። ጊዜያችሁን መስዋዕት ማድረግ የበለጠ እኛም እንግዲህ እስካሁን ምንም ባንሰራም ወደፊት በእግዚአብሔር ቢረዳን ትንሽ ደግሞ ለመስራት እግዚአብሔር እንዲረዳን ጸሎት አድርጉልን። ተረጂዎችም ያው መቄዶንያ ከዕለት ዕለት እየጨመረ ነው። ወደ 1500 በቅርቡ ደግሞ ከዛ በላይ ይሰራል። አዲሱ መንግስት የሰጠን ቦታ ላይ ሰዎች ማዕከል ሰርተናል። ስራው እየተፋጠነ ነውና ያው እንግዲህ በአዲስ አበባ እና በኢትዮጵያ ያሉ ከጎዳና ላይ ያሉ ሰዎችን በሰፊው ለማንሳት እግዚአብሔር መንገዱን ከፍቶልናል። በዚህ መንገድ ተጠቅመን ሌሎችንም የእግዚአብሔር ዋጋ እንዲያገኙ ማሳተፍ፣ እኛም የበለጠ ዋጋ ለማግኘት መንፈሳዊ ስራውን አጠናክረን እንድንቀጥል አደራ የምለው እንግዲህ እግዚአብሔር ይስጥልን። የ33 ዓመት ኃይለሥላሴ ወታደር ነበር። ዘመድ አዝማድ የለኝም፣ ብቸኛ ድሃ ነኝ። ዘመድ የለኝም። ዘመዶችን ጣሊያን ጨርሰዋል። ምንም የሚቸግሮት ነገር አለ? ምንም ይቸግረኛል። ራቡ፣ ጥማቱ፣ መራዙ፣ ልብስ መቆሸሹ
መቄዶንያ ለእኔ ብዙ እገዛ አድርጎልኛል። የዛሬ 2 ዓመት አካባቢ በስኳር ህመም እግሬ ተቆርጦ ዊልቸር ላይ ሆኜ መንቀሳቀስ በማልችልበት ሰዓት ሰው ያለህ እርዳታ ያለ በሚልበት ጊዜ በተለያዩ ቻሪቲ ሀውሶች መጠለያ ጥቼ ስዟዟር ወይም ስንከራተት በነበረበት ጊዜ አቶ ቢንያምና ባለቤቱ ስለኔ ጉዳይ ሰምተው እዛ ድረስ በመምጣት ወደ መቄዶንያ ይዘውኝ ከመጡ በኋላ ለተደረገልኝ ከፍተኛ የሆነ ተከታታይ ሕክምና በዊልቸር እሄድ የነበርኩት ሰውዬ መጀመሪያ በ2 ክራንች ቀጥሎ ደግሞ አቶ ቢንያም በለጠ አዲስ በአርቲፊሻል እግር አስተክሎልኝ በእግሬ እንድራመድ አድርጎልኛል። መቄዶንያ ለእኔ ሁሉም ነገር ነው። ጀርመን ሀገር 2ኛ ዲግሪ በመማርበት ጊዜ የስራን ክቡርነትን እንደዚሁም ደግሞ ወደፊት አንድ ሰው ሳይንሳዊ መንገድ መኖር ሊኖርበት የሚገባውን ትምህርትና እገዛ አግኝቻለሁ። እዚህም ከመጣሁ በኋላ በተለያዩ ዩኒቨርሲቲዎችም ሆነ ፔዳጎጂካል ስኩሎች ውስጥ እዛ የተማርኩት ትምህርት ተግባራዊ አድርጌያለሁ። በወቅቱ የምችለውን ያህል አገልግዬ ወደ ጡረታ ወጥቼ ያው እንግዲህ የመሳሰለው ወይም አሁን ያለሁበት ሁኔታ እስከደረሰብኝ ጊዜ ድረስ ጀርመን ትምህርቴ ትልቅ እገዛ አድርጎልኛል። መቄዶንያ በአሁኑ ሰዓት 1200 በላይ አረጋውያንን ለመርዳት ያለበትን የቦታ ጥበት በመቅረብ በዚህ አጋጣሚ የአዲስ አበባ ከተማ ማዘጋጃ ቤት ከንቲባ መጥተው በነበረ ጊዜ መቄዶንያ ውስጥ ያለው መጨናነቅና የክራውድድ መሆን አረጋውያን በተመቻቸ ኑሮ አለመኖር ወይም መተፋፈግ በማየታቸው አያት ላይ 30,000 ካሬ ሜትር ቦታ ሰጥተውን 300 ሚሊዮን ብር በሚፈጅ ወጪ ግንባታውን ለማካሄድ መቄዶንያ ጀምሮ እየተንቀሳቀሰ ይገኛል። መቄዶንያ ከዚህም በላይ እስከ 3,000 ሰዎች የመያዝ እቅድ አለው። እንግዲህ የማዕከሉ መገንባት ለመቄዶንያ ህልም እውን መሆን ወሳኝ ነው። እዚህ አጋጣሚ መቄዶንያ ያት ሳይት ሲጀምር አረጋውያን ተመጋቢ ተጧሪ ብቻ ሳይሆኑ አምራችም እንዲሆኑ ከም ጀነሬት ማድረግ እንዲችሉ እንደ ዶሮ እርባታ፣ የፉድ ወርክሾፕ፣ ሜታል ወርክሾፕ በአጠቃላይ ኮቴጅ ኢንዱስትሪ በማቋቋም አረጋውያን ራሳቸው መርዳት እንዲችሉ እያደፋፈረና ማቴሪያሎችን እንዲሁም ደግሞ በቂ ስልጠናዎችን በአረጋውያን መካከል እየሰጠ ይገኛል። ትናንት ለሀገራቸው ዳር ድንበር ተዋድቀው ባህልን ጠብቀው ያቆዩ ትምህርትን ከዘመን ዘመን ያሸጋገሩ አያቶቻችን መጎዳት የለባቸውም፣ ጎዳና ላይ የሚለምኑ ልጆች መኖር የለባቸውም በሚል ሳህራ ላይ የተመሰረተ እርዳታ በየጊዜው ከጀርመን ወደ ኢትዮጵያ ይልኩልናል። በንጹህ ኢትዮጵያዊነት እህትነት ፍቅር የሚያደርጉልንን እርዳታ እውነቱ በቀላሉ ነው አይደለም። በቅርቡ ጀርመን የሚገኙ ማህበረሰቦች ሌላ ጊዜ ከዚህ በፊት ከሚያደርጉት እርዳታ የተለየ ደግሞ በጣም አንገብጋቢ ናቸው የምላቸውን በርኒንግ ኢሹ ስፔሻሊ በንጽህና እቃዎች፣ ዳይፐሮች፣ ላውንድሪ ማሽኖች፣ በእግር ታጥቡ የነበሩ የተለያዩ እጥበቶችን በማሽን እንዲደረግ እንዲሁም ደግሞ ወደፊት የራሳችን ዳቦ ቤት ከመኖሩ አልፎ ለውጭ ገበያ ለማቅረብ ለአካባቢ ገበያ ለማቅረብ የማሽኖቹ በጀርመን ኢትዮጵያውያን እርዳታ ወደ መቄዶንያ ድርጅት መግባት እጅግ በጣም ትልቅ እገዛ ያደረገልን ድርጊትና ማቴሪያላዊ ስጦታ በቃላት ልንገልጠው የማንችለው ነው። ለብዙ ሰዓት ጊዜ 1 3 ወር 4 ወር የሚሆኑትን ጊዜዎች ራሴን ስቻለሁኝ። ራሴን በሳትኩኝ ሰዓት ደግሞ በጎዳና ላይ መኖሬንም እኔ ጭራሽ አላውቀውም። በፊት በራሴ ቤትና ተከራይቼ በራሴ ሰርቪስ እንደምኖር ነው እንጂ የማውቀው ራሴን ታምሜ ከክፍለ ሀገር እዚህ መምጣቴን ሁሉ አላውቀው ነበረ።
አዳዲስ የገቡ ሰዎችን ሳይ በጣም አዝናለሁ። እኔም ከዚህ በፊት እንደዚህ ነበርኩኝ እያልኩ እነሱም በቃ እንደኔ መተው አዲስ ሲመጡ በጣም ነው መቀበላቸው። ምንድነው በፊት እኔንም ሳላቅ የተቀበለኝ ሰው ስላለ እኔም አዲስ ሲመጡብኝ ሰዎች በቃ እንደዚህ ነበር እኔም እንደዚህ ሆኜ ነው የዳንኩት እያልኩ እናንተ እንኳን እንደዚህ መታቸው ደህና ናቸው። እኔ እኮ ምንም ራሴና መቆጣጠርን አላቅም ነበር። ለዚህ ሁሉ ያበቁኝ የዚሁ የግቢው ማዕከል ሰዎች ናቸው። ተረርተውኛል። እናንተ ይሄንን ምንም አትዘኑ ምናምን እያ አጽናናቸዋለሁ። በአቅሜ ደግሞ በጣም የሚብስባቸው ከሆነ ትንሽ እጄ መንቀሳቀስ ይችላል። እግሬ ብቻ ነው። በጣም ለደከሙ ሽማግሌዎች ምናምን ደግሞ ልብሳቸውን አጥብላቸዋለሁ። አንዳንድ ሸሚዞች ምናምን አቅሜ የቻሉት ትናንሽ ነገሮችን አጥብላቸዋለሁ። ውሃ ምናምን አቀርብላቸዋለሁ። በጀርመን የምትገኙ ወንድሞቻችንና እህቶቻችን አሁን የረዳችሁት በእውነቱ የዳቦ ማሽንና የልብስ ማሽን እንዲሁም ሌሎችን ከፍ ያለ እርዳታዎችን በማድረጋችሁ በእውነቱ ከፍ ያለ ምስጋና እያቀረብን ለወደፊትም ይህ እርዳታችሁ እንዳይለየን በጣም እንወደው እንደው መልካም ስራ መስራታችሁ ደስ ይለናል። ከጀርመን ሀገር የዳቦ መጋገሪያና ማሽን የልብስ ማሽን ማምጣታችሁ በጣም ደስ ብሎናል። እንወዳለን። በጣም ከፍ ያለ ምስጋና እናቀርባለን። በጣም መልካም ስራ ነው ሰራችሁ። መልካም ስራ ስለሰራችሁ በጣም እንወዳለን። በጣም ምስጋና እናቀርባለን።